ቤተሰብ እንዴት ናችሁልኝ? ወይ ደህና ናችሁልኝ? ወይ እግዚአብሔር ይመስገን አለው። ዛሬ ቀለል ያለ ፓስታ አሰራር ነው ማሳያችሁ። ቀለል ያለ ለአንድ ሰው የሚሆን ፓስታ አሰራር ነው ማሳያችሁ። እኔ በጣም ነው የምወደው ይሄን አሰራር። እናንተም ታውቁት ይሆናል፣ ካላወቃችሁም ደግሞ እዩት እና ቪዲዮቼን እዩ። ሰብስክራይብ፣ ሼር፣ ላይክ አድርጉ፣ ኮሜንት ጻፉበት። እናንተም እንትን ያላችሁ ሰዎች እኔ እንትን ሰብስክራይብ አረግላችኋለሁ። እዚህ ጋር ነጭ ሽንኩርት እና ሽንኩርት አድርጌያለሁ ማለት ነው። የጋለ ሁሌም ዘይት መጀመሪያ አደርግና ድስት ላይ ዘይቱ ሲግልልኝ ነው እኔ ነጭ ሽንኩርት የማደርገው። እዚህ ጋርም እንደተለመደው ነጭ ሽንኩርትና ሽንኩርት አድርጌያለሁ ዘይቱ ከጋለ በኋላ ማለት ነው። አንድ ቲማቲም አድርጌያለሁ። አንድ ሽንኩርት፣ አንድ ቲማቲም፣ አንድ ነጭ ሽንኩርት ነው የተጠቀምኩት። ለአንድ ሰው የሚሆን ፓስታ ነው የምሰራው። እዚህ ጋር ሽንኩርቱና ቲማቲሙ እንዲበስል የግድ ውሃ ያስፈልገዋል። ውሃ አድርጌበታለሁ፣ የፈላ ውሃ ማለት ነው። ሁሌም ምግብ ስትሰሩ የፈላ ውሃ ተጠቀሙ፣ የቀዘቀዘ ውሃ እንዳትጨምሩ። እንዲበስል ለትንሽ ደቂቃዎች ተኩት ማለት ነው። እዚህ ጋር ደግሞ ለከለሩ ቲማቲም አደረኩበት፣ ሳልሳ ማለት ነው። ከለር የማትፈልጉ ከሆነ አለማድረግም ይቻላል። እኔ ትንሽ ከለር እንዲኖረው ስለፈለኩኝ ነው። በደንብ አድርጋችሁ ቲማቲሙ እንዲበስል በደንብ እንትን ትሉታላችሁ ማለት ነው። እዚህ ጋር ባህራት፣ ቅመማ ቅመም አደረኩበት። ቤታችሁ ያላችሁን እንትን ተጠቀሙ። እኔ ጨው፣ ካሙን ነው ያደረኩት። ካሙን፣ ጨውና የሚያቃጥል እንትን፣ ከዛ ብዛር ትንሽ አድርጌበታለሁ። ማትፈልጉ ከሆነ መተው ትችላላችሁ። ቤታችሁ ያለውን ምንም አይነት ቅመም መጠቀም ትችላላችሁ። እዚህ ጋር ሽንኩርት ቲማቲሙ በደንብ ከበሰለልኝ በኋላ አንድ ግላስ ውሃ ጨምሬያለሁ ማለት ነው። ለፓስታው ማብሰያ ማለት ነው። እኔ ፓስታ በደንብ ሲበስል ውክት ሲል አልወድም። ገና ጥርስ ላይ ያዝ ሲያደርግ ነው። እዚህ ጋር እንትን አድርጌበታለሁ። አለመጨመር ትችላላችሁ። ከዛ እዚህ ጋር ጨው ስጨምር ቅድም ጨው አድርጌበታለሁ ከቅመማ ቅመሙ ጋር፣ ግን ትንሽ ስላነሰ ስቀምሰው ጨው አደረኩበት ማለት ነው። እዚህ ጋር ፓስታ አለ። ከዛ የሚበቃኝን ያክል ፓስታ አወጣው ማለት ነው። ፓስታውን በቁመቱ ማድረግ ትችላላችሁ፣ ድቅቅ አድርጋችሁ ማድረግ ትችላላችሁ፣ እናንተ እንደተመቻችሁ ማለት ነው። ውሃው ሲፈላ ፓስታውን ሁለት ቦታ ቆረጥኩትና እኔ ብዙም ረጃጅም ፓስታ ስለማልወድ እንደዚህ ያደረኩበት ማለት ነው። ከዛ እሳቱን ቀነስኩኝ ማለት ነው። እዚህ ጋር ረጅም የምትፈልጉ ከሆነ ከቁመቱም መቀቀል ትችላላችሁ፣ ማድረግ ትችላላችሁ። እኔ ግን መጠቅለል አልችልም፣ ለዚህ ከነቁመቱ ማድረግ አልችልም። ለዛ ነው እንደዚህ ቀስ እያደረጋችሁ ሲበስል፣ በቁመቱም ቢሆን ቀስ እያላችሁ የታችኛው ሲበስል ወደ ውስጥ እየከተታችሁ ሙሉንም ቢሆን ማብሰል ይቻላል ማለት ነው። እዚህ ጋር እየበሰለልኝ ነው። እና እዚህ ጋር 3 ቃሪያ አድርጌያለሁ። እኔ የሚያቃጥል ነገር ስለምወድ ነው። አለመጠቀም ምናምን ትችላላችሁ።
የሚያቃጥል ነገር ማትወዱ፣ እኔ ግን የሚያቃጥል ነገር በጣም ስለምወድ አድርጌበታለሁ። ከዛ እዚህ ጋር ሳየው አንድ ያላሳየኋችሁ ነገር እዚህ ጋር ሳየው ውሃ ለአንድ ሰው ያልኩት ፓስታ ለሁለት ሰው ሆኗል። ፓስታውን ትንሽ አልመጠንኩትም በዛ አድርጌው ስለነበረ ውሃ እንትና ላይ ማለት ነው። ውሃ ትንሽ ሳየው አነሰበት። ከዛ በኋላ ግማሽ ብርጭቆ የሚያክል ውሃ አድርጌበታለሁ። አንድ ብርጭቆ ከግማሽ ውሃ ተጠቅሜያለሁ ማለት ነው። ግን ፓስታው ለሁለት ሰው ይሆናል። ለአንድ ሰው ያልኳችሁ አንድ ግላስ ይበቃዋል። እኔ ለሁለት ሰው ሆኖብኝ ነው። እሺ፣ ለዚህ ለሁለት ሰው ከሆነ አንድ ብርጭቆ ከግማሽ ተጠቀሙ ማለት ነው። ለሁለት ሰው ደግሞ ለአንድ ሰው ደግሞ ከሆነ አንድ ብርጭቆ በቂ ነው። እኔ አልመጠንኩም፣ እዚህ ጋር ብዙ ሆነብኝ፣ በዛብኝ። ሽታው ራሱ ምን ልበላችሁ? ዋው! አይ ሞያ ምናምን እያልኩ ነው እኔ ሁሌ ለራሴ ምግብ ሰራ። እና እዚህ ጋር ፓስታዬ በሰለ። ቺዝ በጣም ነው የምወደው። አለማድረግ ትችላላችሁ እናንተ። እኔ ቺዝ አድርጌበታለሁ። አለመጠቀም ይቻላል፣ ግን የምትወዱ ሰዎች ካላችሁ እንደኔ ቺዝ አድርጉበት። እዚህ ጋር በጣም ሙቀት ስለሆነ ቺዙን ደጅ አድርጌው በሰሃን ቅልጥ አለብኝና በዛ ምክንያት ነው እንደዚህ እንትን ያለ የሚመስለው። ከዛ ፐርስሊ ትንሽ አደረኩበት። እዚህ ጋር ፐርስሊ ያረኩበት ትንሽ፣ ያው ለእንትኑ ማለት ነው፣ ቃናው ምናምን ደስ ይላል። እና ለአንድ ለአምስት ምናምን ለ10 ደቂቃ ታውቁት። በዚህ መልኩ ሆነ ማለት ነው። እንዴት እንደሚያምር እሳቱን እዚህ ጋር ጠፋሁት እና እንዴት እንደሚያምር ብቻ ያውት። በቃ ሽታው ደግሞ ስማ እንዴት ደስ እንደሚል የእውነት። እስኪ ሰርታችሁ ሞክሩት። በጣም አንደኛ ነገር ጊዜ ቆጣቢ ነው። በቃ ሁሉም ነገር አንድ ላይ ነው። መጠንፈፍ ሶስ ለብቻ ምናምን የለም። ሁሉም ነገር አንድ ላይ ነው የሚሰራው። ሲቀጥል ደግሞ ጣዕሙን የእውነቴን ነው የምላችሁ፣ ውሃውን ከማጠንፈፍ አንድ ላይ እንደ መኮሮኒ መስራት በጣም አሪፍ ነው። ሞክሩት እስኪ። ሞክራችሁ ማታውቁ ሰዎች ሞክሩት። በጣም ደስ የሚል ነው። እና እንግዲህ እንደዚህ በቃ ሽታው ራሱ ያውዳል። እንዴት ልበላችሁ። እና ጋይስ ሰብስክራይብ አድርጉኝ። እኔም እንትን ያላችሁ ሰዎች ሰብስክራይብ አድርጋችኋለሁ። ይሄውላችሁ እንደዚህ የሚያምር የቺዝ ፓስታ ሰርቻለሁ። ሞክሩት። ሰብስክራይብ አድርጉኝ፣ ኮሜንት ጻፉልኝ። ስለምታዩኝ አመሰግናለሁ። ሰብስክራይብ ያደረጋችሁ ሰዎች አመሰግናለሁ።